ይሄ እኔ ትዳር ነው እና ትዳሬን እንደቀማሽ እግዚአብሔር ሕይወትሽን ይቀማሽ። እኔን ትዳር እንደነሳሽኝ እግዚአብሔር ሕይወት ይንሳሽ እና ልጅ አትውለጂ፣ ከወለድሽ ደግሞ ልጅሽ አይደግ እና በሰማይም በምድርም አንቺን ረግሜሻለሁ። እግዚአብሔር ገሃነም እሳት እዚህ ምድር ላይ ካለ እግዚአብሔር በምድርም ገሃነም ያሳይሽ፣ በሰማይም ገሃነም ያሳይሽ። እኔ ልጆቼን ጥዬ ራሴን ለማጥፋት እንዳረግሽኝ አንቺን በምድር እንደዚህ ተሰቃይተሽ ሙቺ ብላ ደብዳቤ ጽፋላት ራሷን አጠፋች። ያቺ ሴት አንዴ ሞታለች፣ በየቀኑ ነው የምትሞተው። እንግዲህ እስካሁን ያማከርናት አይምሮዋ መመለስ አልቻለም። ስለዚህ ባለትዳር ሰው ጋራ የሆነ ነገር የምትጀማምሩ ሴቶች እንደዚህ ቁጭ ብላ ታለቅሳለች። ያቺ ምስኪን 4 ልጅ 5 ልጅ 6 ልጅ ይዛ በተለይ ቤተክርስቲያን ክርስቲያኖች ከሆነ የትም ሃይማኖቱ ነው የባለትዳር ሰው በነገራችን ላይ በኢትዮጵያ ሕገ መንግስት ደግሞ ወንጀል ነው። ምንድነው? በየጊዜው ማወራው በጣም ሲበዛ ብዙ ሚሊዮን ሰው ህይወታቸው ስለተበላሸበት ነው። ስለዚህ ባለትዳር ሰው አጠገባቸው